አዲስ አበባ እቺ አንቺ ህክምና ነው የወጣሁት። አሁን ገንዘብ ገንዘብ መዳወሻ እቺ ህክምና ተሰማኩ። እባካችሁ እርዳታ እንደዛችሁ እርዱ። አሁን እንጀራ ትበያለሽ አትበይም? ካልሆነ ምን ምትበይ? በዛው ነው ህክምና ማገኘሁ። ወይኔ ያዘኝ ነው ትንሽ ተመሰለ አንድ ያበጠው ጥይት ነው። ወዲያ መጣት በዚህኛው ሳይወጣ በዛኛው የተመታ ነው። አሁን እጇ ላይ ሲያለው ወጣ አልወጣም? የእግሯ እስኪ እግሯ ደግሞ እዚህ ነው። ይሄኛው እግሯ ቢያንስ የእግሯ እንዴት አልወጣም? አልሰሩም። ጅንታ እኮ ናቸው ራሳቸው እና ይሄ ደግሞ ታፋ ስብራትና ጥይት አይሰሩም። በስንት ጥይት ነው የተመታቸው? አምስት እኛም ያቅማችንን እንሞክራለን። ልጆቹም እኛ ጋር ያድጋሉ፣ ችግር የለም። እዚህ እንዳይበዛባት የጉልበቷን እስኪያሳ ጓደኛዬ እኮ ምን ያልክ ነው? ሙሉ ስልኩን ራሱ ዲሊት አድርግበት ምንም አይለኝም። 16 ደቂቃ ከቀረጸ ነው አረግ በቃ እንገልጠው። ወርታሽ ነው ተከራይቶ ነው ቤት ያሉት ወንድሟ ነው። ኦኬ የወንድሟ ቤት ነው ይሄ። እናትሽ ትንቀሳቀሳለች አሁን? ወላሂ ምን ሆና ነው? ስንት ጥይት? አምስት ጥይት። ያ ረቢ በሆዷ ነው ወይስ በምኗ? አንገቷ ላይ አንድ እግሯ ላይ ሶስት ቦታ እግሯ ላይ እጇ ላይ ታወራለች። ወለጋ ነው አንዲቱ ጉሮሮ አንዱ ድፍን ነው። እኔ ማየት አልፈልግም። ፈራለሁ እኔ እዚህ ነው የረመዳን ጊዜ እኮ ነው። ግን አንተ ሰዓት እንዴት እንደሚለየው እንካ አንጀራ ተበላምና ሙዝ ብቻ ነው። ሰላም ናችሁ? ሰላም ነው። አውራል አልወጣም። ለምን ነው ከህክምና ከሆነ ለምን አትሄድም? ህክምና አዲስ አበባ ቆየ። እንግዲህ አዲስ አበባ ቆይታለች እና ምንድነው እንትን ሳንቲም ነገር ስለሌለ በቃ እንዴት ስላሰጠናቸው ሳንቲም ጠፋ። ሳንቲሙን አካውንቱን ያዘው ባልዬ ነበር፣ እሱ ሞተ። አካውንቱን ማን ይወቁ? ስንት ብር ነው ያለው? ማናውቀው እንግዲህ እዛ ውስጥ ስንት ይኖር ማታየው ስንት ይኖር ማናውቀው ይኖረዋል። ግን ቢያንስ ትንሽ ይኖረው እና እሱ ማስወጣት ብቻ ያልኩ ሚስቱ ስለሆነች አካውንቱ ጠፋ እንጂ ቁጥሩ ነው ስሙ እና መታወቂያው የለም። እሱ ካለ ይጨርሳል። መታወቂያው የለም። ሞባይሉ አለ። እሱን ስጡንና እኛ አንድ ተወካይ ከእናንተ ጋር ግን እንጨርስ። ከዛ እሷም ህክምና ትሄድ። እሷ በህክምና የሚጨርስ ከሆነ እኛ እናሳከማታለን በእኛ ወጪ። እሷ በህክምና የሚጨርስ ከሆነ ለጊዜው ግን አብሮ አያይዘን ደግሞ ባንኩንም ጨርሰን
አረ እንደዛ ቢሆንስ እኛ እኮ አሁን መላው ጠፍተን አሁን እንደሚያውቁ ሰው ብንጠይቅ ችግር የለም። እኛ ልጆችን ነው መጀመሪያ የተነገርነው ለልጆቹ ማሳደጊያ ብለን ከዛ አንስተን ለብቻቸው አከራይተን 5000 ብር ሰጠናቸው ለሁለት ወር ወጪ ነው ቢያስ የባንክ ቤት የሚከፈትና እሷ ህክምናውን ትጨርስ ነው እኛ አባባላችን እኮ። አረ ምረድን ተሆነ ችግር የለም አብረን እንሄዳለን። አዎ እንሂድ። መታወቂያውን ስልኩን አምጡት አሁን ካለ መታወቂያው የለም ስልኩ ብቻ አለ። ስልክ ቁጥሩን እናውቀዋለን። እሺ ስልኩ ራሱስ የለም? ስልኩ የለም ወስደውት የነሱ ነው። መልካም እሺ። እነሱን አሁን ከህግ ጋር ያይዘን እንትን እንላለን። ወንድም የለውም ወይ እህት? እናቱ ሌላ ገባታለች እንጂ አለ ነው። እዛው አብረው ሞቶ ነው ወንድሞቹ? ስንት ወንድሞች? የሞቱ ልጆች ሁለት የራሱ ወንድም አንድ ነበር ያው አብሮ ሶስት ተባለ። እሷን እንደዛው እዛው ጸብ ወለጋ ነው የመጣው። እዛው ጊዜ እነሱ ሲያልቁ ባህር ዳር አይጨረስም ይሻከውና ጨረሰ እንደው ዛሬ እስኪ አንዳንድ ሰዎች እናናግርና እንዴት መታከም እንዳለባት እኛ ጨርሰን እነግራቸዋለን። ግን እግረ መንገዳችንን አካውንት ብር ካለው የባለቤቷ መታከም መብቷ ስለሆነ በህግ እንጨርሰዋለን እኛ ኢንሻአላህ። ለጊዜው ግን ከኛ አንዳንድ ሰው ያዋጣ ብር ስላለ ለተፈናቃዮችም ሆነ ዝም ብሎ ሌላ ነገር ተብሎ ለታከሙት ያስበሷ ትንሽዬ እናሳክማት ኢንሻአላህ። መጀመሪያ ስንት ብር እንደሚፈጅ እናጣራና እኛ እንነግራቸዋለን። ከአቅማችን በላይ ከሆነ ሌላ ሰው እርዳታ እንጠይቃለን። እና ስንት እንደሚፈጅ ተነግሯል? ለሶስት ወር ብለው ቀጠሩ። አመጣናት ጥይቱ ሳይወጣ እንዴ ብሎ ይቀጠራል። በሰውነቷ ውስጥ አሁን 3 ጥይት አለ። ይሄ እጇ ደግሞ ይጀምር ሁላ አንገቷን አካባቢ ተሰማ። ያበጠው ጥይቱ ነው። ወዲያ መጣት በዚህ ሰው በዛኛው የተመታ ነው። አሁን እጇ ይሄው እጇ ላይ ያለው ወጣ አልወጣም? የእግሯ እስኪ እግሯ ደግሞ እዚህ ነው። ይሄኛው እግሯ ቢያንስ የእግሯ እንዴት አልወጣም? አልሰሩም። ጁንታ እኮ ናቸው ራሳቸው እና ይሄ ደግሞ ታፏ ስብራትና ጥይት አይሰሩም። በስንት ጥይት ነው የተመታቸው? አምስት እኛም ያቅማችንን እንሞክራለን። ልጆቹም እኛ ጋር ያድጋሉ፣ ችግር የለም። እዚህ እንዳይበዛባት የጉልበቷን ሲያሳይ ኢንሻአላህ እኛ በአቅማችን እናሳክማታለን። ዛሬ ስንት ብር እንደሚፈጅ አጣርቼ እመጣለሁ ኢንሻአላህ። ያወጣው እና ያጫማው ያልወጣ ነው። በጫማው የጫማው አለውም አልወጣ። በአጠቃላይ 5 ነው። 5 ነው በቁጥሩ ታወራለች። አላህ ያሽርሽ። እንግዲህ አብሽርሽ በቀለና ይሻለኛል። ሰላም አለይኩም። በጤት የተመተሰው ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የእስላም ልጆች እንደምታዩት እናታችን ቤት ነን። ከሷ አንደበት የምትለውን የስሟንና የት አካባቢ እንዳለች አሁን ይህ አደጋ የደረሰባት ደግሞ የት እንደሆነ ራሷ በአንደበቷ ትናገራለች። ስሟት ኢንሻአላህ። እናታችን ስምሽን በማስተዋወቅ ጀምሪልን። አገሬ ኡስማን ወለጋ የተመታሁት እነሱ እጅ የተመታሁት እዛ ወድቄ ከዛ ማህበረሰብ አዲስ አበባ እጄ አንድ ህክምና ነው የወጣሁት። አሁን ገንዘብ አጥቼ ገንዘብ መዳወሻ እጄ ህክምና እጄ ተሰማኩ። እባካችሁ እርዳታ እንደዛችሁ እርዱ። አሁን እንጀራ ትበያለሽ አትበይም? ትንሽ ቀምሳለሁ። ካልሆነ ምን የምትበይው? በዛው ነው ህክምና ማገኘሁ። ወርህን ያዘኝ ነው ትንሽ ቀምሳለሁ። አንድ ጎኔ ነው ጉሮሮዬን የሚሰራ አንድ ጎኔ አሰራ። ስንት ወር ሆኖሻል አሁን እንደዚህ ከሆንሽ? ሐምሌ 3 ቀን የተመታው ሐምሌ 3 ቀን። ጉንጉኔ ማዛባ አንድ ሰዓት አይዳጎስ ማዘር እስኪ የምትሉት ነገር ካለ ላንቱ ምን ናችሁ? ናት ልጅ ነው ላንቱ ነው። እሺ ልጃችሁ ናት? አዎ ልጅ ነው። እሺ ምን መልእክት እስኪ እነሱ እንዲረዱላችሁ ያው ይሄን የሚያዩት የሚከታተሉ ሰዎች ልጃችሁን እንዲረዱላችሁ ምን መልእክት ታስተላልፋላችሁ? መልእክቱማ ያው ሐምሌ 3 ቀን የተመታ እስካሁን ያው ንብረታችን ተሷም ሆነ ተኔ ንብረታችን ስለተወረሰ ያው እሷ ያው ሰውነቷ አንድ ጎኗ በሙሉ ስለቆሰለ 5 ጥይት ተመታ። አሁን ያው መንቀሳቀስ ስለማትችል ደግሞ ሐኪሞችም ደግሞ
እዛው በኦሮሞ ክልል ሆና ያው የመንግስት ሐኪም ብለን ብናስገባት እርዳታ ምንም ስላልሰጧት አሁን ትንሽ እህልና ውሃ ብቻ በመቅመሷ ሩሃ አለ እንጂ የሕክምና እርዳታ የላትም። አሁን በውጭ ያላችሁ ዘመዶቻችን ያው እኔ አባቷ ስም አላቀው ነኝ እሷ አገሬው ስማናት ያው ያለችው እርዳታ በማጣት ገንዘብ በማጣት በመም ላይና በቁስል ላይ ስለተቀመጠኝ የተቻላችሁ ዘመዶች እርዱኝ ነው። ሌላ ምለው የለኝም። ማዘላንት ስምናችሁና እህቴነት ያው ጥቅም ውጭ ሆና ልጆቿን ፈርሳል። እሷም ያው ግራ ለማወርቃዴ አካል ተመሪዎች ያርጋል። ሻባሽ ከሷ ቤተሰቦች ዘጠኝ ሰው የሞተው ነው። ዘጠኝ ሬሳ ሙቱ 5 ቁስለኛ የተረፉት 9 ሬሳ ታንዲ ቤት ባፏ ተደፍታ ድምጧን አጥፍታ እየመጡ በርግጫ ሲሏም ቋቷን እያዳመጡ በርግጫ ሲሏት ይሄ አጥንቷ ዲቀቅቦ ተሰቦ እንደዛ ሆነሽ ምን የመተሽ በርግጫ እየመጣች ማለት ነው። ቋቷን ሲያገኙ በርግጫ ይሄም ስብራት አለ። ይሄም ታፋውም ስብራት አለ። ለምያው በርግጫ ህርግጥ ያውኛል ደፎት እጅሽን ብቻ የትኛው ታናሽ እህትሽ መታታል በዚህ? አዎ እጆች ተመሰሉ እናቱ ጋር የማን ሁለት ጥይት ነው የመታሽ አንቺ ነው? የት ነው የታከምሽ አንቺ? ኢንሻአላህ አንቺም ጠንክሪ አብሽሪ። ህፃኗ ልጅ ነው የዚህ ተከታይ ማለት አብሽሩ ኢንሻአላህ ሰውር ማድረግ ነው። አላህ Subhanahu Wa Ta'ala ከዚህም በላይ ብዙ ነገሮችን ይፈትናል። ከኛ እንኳን እኛን ተራውን ባሪያዎችን የሱን ውድ ነብያቶችንም ሳይቀር ብዙ በድንጋይ የተደበደቡ አሉ፣ የተሰቃዩ በህዝብ የሚሞቱ አሉ። እንግዲህ ኢንሻአላህ በእነዛ አይነት ደግሞ እኛ ተራ ሰው ነን። ከዚህም በላይ ሊያጋጥመን ይችላል። ግን ሶብር ማድረግ ኢንሻአላህ ሶብር አድርጎ እስከዛ እኛ የቻልነውን ያክል አቅም እንትን ብለን ጠይቀን ማህበረሰቡን ቢሆን ጠይቀን ኢንሻአላህ ያለውን ነገር ምን ችለው እናደርጋለን። ኢንሻአላህ አብሽሩ። እናንተም አላህ ያሽራት እሷንም እናንተንም ትዕግስቱን አላህ Subhanahu Wa Ta'ala ይስጣችሁ። አብሽሩ። ሰላም አለይኩም ወራህመቱላህ። እሷስ ትንሽ ታዝገ ተመታች። እሷም በጥይት ነው። አይዟችሁ። ስልክ ቁጥሩን እስኪ አምጡት። ስልክ ቁጥሩን አምጡትና እንጠይቅኛሽ 19 እንደው ምናልባት ግን እዛው ኦሮሚያ ክልል ካልተባለ በቀር እዚህ የሚጨርስ ከሆነ ችግር የለም። እስኪ ቆይተው 27 47 37 የትኛው ነው ስልኩ? የታችኛው 1953 23 13 ማራባሽ ችግር የለም። እናቱ ብዙ ዘይኑ እሺ ካስሩ ባለን እንመጣለን። ያለው ነገር አጣርተን በእኛ አቅም የሚፈታ ከሆነ እናሳክማታለን። እስከዛ ብሩ የሚወጣ ከሆነ ደግሞ ብሩ ወጥቶ ለእናንተ እንዲገባ እናደርጋለን። መቻል ነው አይደል? አይ እኔ እዚህ ልምጣ ነው ወሰድ እንጨርስ። እሺ 09 እኛ እንስጣቸው እዚህ ጋር ያንቱን ያው እሺ 27 የኔንም ሰጥ 0927 61 ደውልኝ በስልክ ታገኙኛላችሁ። ይዘኝ ይባላል 09 አንቡት 0909 05 06 06 አላሽ አላሽ